የሚከተሉትን 5 መጽሐፍ ቅዱሳዊ ጥያቄዎች በጥንቃቄ አድምጡና ትክክለኛውን መልስ መልሱ። የቤተ ክርስቲያን የውስጥ ክፍሎች ምን ምን ተብለው ይታወቃሉ? መልሱ ሀ. መቅደስ፣ ቅድስትና፣ ቅኔ ማኅሌት። ከሚከተሉት በቅዳሴ ሰዓት የማይነበብ ምንባብ የትኛው ነው? መልሱ ለ. ትንቢተ ኢሳይያስ። ምስጢረ ቁርባን። መልሱ መ. ሁሉም መልስ ይሆናሉ። ከሚከተሉት በዕለቱ የተጋደሉትን ቅዱሳን ታሪክ የምናነብበት መጽሐፍ የትኛው ነው? መልሱ ሀ. መጽሐፈ ስንክሳር። በሥርዓተ ቅዳሴ ሊደረግ የማይገባው ድርጊት የትኛው ነው? መልሱ መ. ሁሉም መልስ ናቸው። ራሳችሁን ፈትሹና ምን ያክል እንደመለሳችሁ ኮመንት ላይ አስቀምጡ።